for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀመርን። በቅድሚያም አበይት ነጥቦቹን ኢትዮጵያውያን በደቡብ አፍሪካ ግፍ እየተፈጸመባቸው ነው። ስለዚህ ለደቡብ አፍሪካ መንግስት የተጻፈ ግልጽ ደብዳቤ እናቀርባለን። An open letter to President Cyril Ramaphosa from Ethiopians በዝርዝር ይቀርባል። በሳውዲ አረቢያ በኢትዮጵያውያን ላይ እየደረሰ ያለው ግፍ ያለበት ሁኔታ አሳሳቢ መሆኑ ተገለጸ። ዜጎቻችን እየተገደሉ ነው። ለስራ ፍለጋ የተሰደደው ወገናችን እዚያም ሌላ የግድያ ወንጀል እየተፈጸመበት ይገኛል። በዝርዝር እናየዋለን። በብላቴ አወላ በታጠቁ ኃይሎች የታገቱ ልጆች እስካሁን አልተለቀቁም። በአካባቢው ምን እየተፈጸመ ነው እንመለስበታለን። የስልጣኔ መራዘም ጥቅም የለውም አሉ ጀነራል ታደሰ ወረደ። በስልጣኔ ለውጥ ማምጣት እንደምችል አላምንም፣ ጥያቄ ያለኝ ብለዋል። በዝርዝር እናየዋለን። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃ በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። አድማጮቻችን፣ ተመልካቾቻችን ከዚህ በመቀጠል በደቡብ አፍሪካ ወንድሞቻችን በግፍ እየተጨፈጨፉ ይገኛሉ። ስራ ፍለጋ ተሰደው እዚያም በአሳዛኝ ሁኔታ እንደ ውሻ ተቀጥቅጠው በየጎዳናው እየተገደሉ ናቸው። ስለዚህ ለደቡብ አፍሪካ ፕሬዝዳንት በቀጥታ የተጻፈ ደብዳቤ አቀርብላችኋለሁ። አብራችሁን ቆዩ። An open letter to President Cyril Ramaphosa, a plea for solidarity and protection. To His Excellency President Cyril Ramaphosa, as a community bound by history and the spirit of Ubuntu, we reach out to you today with heavy hearts but unwavering hope. We are the Ethiopian brothers and sisters currently living, working and seeking safety within South Africa. Mr. President, the history between our two nations is not merely diplomatic. It is blood-bound. During the darkest days of apartheid, Ethiopia stood as a sanctuary and fortress for the liberation movement. We remember with pride. Providing refugee and military training to the late great Nelson Mandela when he sought help abroad. The Ethiopian passports issued to South Africa freedom fighters to ensure their safe travel across the globe. Our shared commitment to the continent free from oppression and violence. Today, many Ethiopians living in South Africa are facing immense fear. Reports of insecurity and targeted violence against foreign nationals are deeply concerning. We are not just residents, we are your neighbors, business owners, and friends who believe in the Rainbow Nation. Our humble request, we urge your administration to 1. Prioritize the safety of the Ethiopians community and all foreign nationals currently under threat. 2. Reinforce the rule of law to ensure that no one, regardless of their origin, lives in fear of their neighbors. 3. Honor the historic legacy of Pan-Africanism that Mandela and the leaders of Ethiopia built together. We ask you, Mr. President, to lead with the same courage Ethiopia showed South Africa decades ago. Let us work together to end journeys of violence and replace them with the peace our ancestors fought for. Written by Gursha Page. በሳውዲ አረቢያ ያሉ ኢትዮጵያውያን በእስር ቤት እየተሰቃዩ ነው። መረጃዎች እንደሚያመለክቱት በሳውዲ አረቢያ ለታሰሩ ወንድሞቻችን ድምጽ እንሁን የሚል እንቅስቃሴ በማህበራዊ ሚዲያ ላይ እየተመላለሰ ይገኛል። ከ200 በላይ የሆኑ ኢትዮጵያውያን በሳውዲ እስር ቤት ይሰቃያሉ። ከነዚህ ውስጥ 8ቱ እስከ ዛሬ ድረስ ከእስር ቤት እያስወጡ እየገደሏቸው ነው። አሁንም ከእስር ቤት እያስወጡ እየተገደሉ ይገኛሉ። We also have a request for the government of Saudi Arabia to protect the Ethiopian community currently under threat. በደቡብ አፍሪካም ሆነ በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ዜጎች ሲገደሉ ዝም ማለት ስለሌለበት ይህን ድርጊት ለማስቆም በቂ ስራ መስራት አለበት እንላለን።
ወደ ሀገር ውስጥ ስንመለስ በብላቴ አበላ ልጆቻቸውን በታጠቁ ኃይሎች የተቀሙ ወላጆች በየቀኑ እያለቀሱ ይገኛሉ። የዞኑ አመራር ግን በዝምታ እያየ ይገኛል። የዘገበው ናትናኤል ጌቾ ቤታሎ ነው። እንደ ናትናኤል አገላለጽ ንጹሃን ዜጎች ታግተው ደብዛቸው በጠፋበት ወላጆቻቸው መርዶ በሚረዱበት ሁኔታ አመራሩ ዝምታውን መርጧል። ከህዝብ የራቀና ለዜጎች ህይወት ደንታ የሌለው መሆኑን በተግባር እያሳየን ነው ሲሉ የብላቴ አካባቢ ነዋሪዎች ገልጸዋል። ቀደም ሲልም የዳሞት ጋሌ የመሬት መንሸራተት አደጋ ደብቆ በሚዲያ ጫና ብቻ መግለጫ የሰጠው የዞኑ አመራር ዛሬም በታጋቾች ጉዳይ ላይ የያዘው አሳፋሪ ዝምታ ሊያበቃ ይገባል ተብሏል። ህዝብን ማገልገል ማለት በመድረክ ላይ ማሸብረቅ ሳይሆን የዜጎችን ደህንነት ማስጠበቅና ለተበደሉ ፍትህን መስጠት ነው በማለት እየገለጹ ይገኛሉ። ወደ ትግራይ ጉዳይ ስንገባ ጀነራል ታደሰ ወረደ ከሪዮት ሚዲያ ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልሳቸው ሚስጥር አውጥተዋል። በቃለ ምልልሳቸውም የኔ ስልጣን መራዘም ምንም አይነት ትርጉም የለውም፣ ለውጥ ማምጣት አልችልም፣ እንዴት ነው መቀጠል የምችለው ሲሉ ራሳቸውን ጠይቀዋል። አሁንም የመንግስት ሰራተኞች ደሞዝ አልተለቀቀም፣ በጀት የለኝም፣ ሰራተኛው ያለ ደሞዝ ስራ እየሰራ ነው፣ ከፌደራል መንግስት ማግኘት ያለብኝን ድጋፍ አላገኘሁም በማለት ምሬታቸውን ገልጸዋል። እንደ ጀነራል ታደሰ ወረደ አገላለጽ አንድ የሆነ አይነት የሽግግር ስርዓት በትግራይ መመስረት አለበት። የቀድሞ አስተዳደሩ መመለሱ ከባድ አደጋ ያመጣል፣ የሌላ ኃይል ጣልቃ ገብነትን ይጋብዛል። በፍጹም ይሄ ትክክል አይሆንም፣ ህዝብን ይከፋፍላል ብለዋል። በስራዬ ውጤታማ መሆንም አልቻልኩም። በትግራይ ክልል ዘላቂ መፍትሄ ማምጣት ካስፈለገ ግን ምርጫ ማድረግ እና መደበኛ አስተዳደር ማቋቋም ብቸኛ አማራጭ ነው ብለዋል። በተጨማሪም ሉዓላዊ ግዛቶቻችን ማስመለስ ላይ መነጋገር የግድ ይላል ብለዋል። ወደ ምርጫ እንዳንገባ ደግሞ የቲፒኤልኤፍ ሌጋል ስታተስ የሚታወቅ ነው፣ በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው ሲሉ ገልጸዋል። በቀጣይም የስልጣን መራዘሙ ምንም አይነት ለውጥ በማያመጣበት ሁኔታ እየቀጠልኩ እገኛለሁ፣ ከባድ ተጽዕኖ ስር ወድቄያለሁ፣ ነገር ግን ምንም አይነት ስልጣን የመስጠት እቅድ የለኝም በሚል ገልጸዋል። ታደሰ ወረደ በምን አይነት ሁኔታ እንደሚቀጥሉ በቀጣይ ቀናት ተከታትለን የምናቀርብ መሆኑን እንገልጻለን። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ እያድርጉ የደወል ምልክቷን ይጫኑ፣ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ